ሁለት ቃላቶች አሉ ለምላስ ቀላል የሆኑ አላህ ዘንድ ግን ሚዛን ላይ ትልቅ ቦታ ያላቸው አላህ የሚወዳቸው እነሱም ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም ያለ ሰው አንደኛ አላህ ይወደዋል። አላህ የሚወደውን ቃል ስለደጋገመ የእሱን ብቸኝነት በምላሱ ስለተናገረ አላህን ከጉድለት ስላጠራ፣ ሁለተኛ ሚዛኑ ከፍ ይለለታል፣ ሶስተኛ አይቸገርም ቀላል ዝክር ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም። እንደዚሁ ደግሞ በቀን 100 ጊዜ ሱብሃንአላህ ወቢሐምዲሂ ያለ ሰው አላህ ወንጀሉን ጠራርጎ ያስወግድለታል፣ ይምረዋል። የእሱ ወንጀል የዱንያ ባህሮችን ማዕበል የሚያክል እንኳ ቢሆን ብላ ነብዩ ሰለላሁ ዐለይሂ ወሰለም። በቀን 100 ጊዜ ሱብሃንአላህ ወቢሐምዲሂ ያለ ሰው አላህ ወንጀሉን ይምረዋል፣ ይቅር ይለዋል። የእሱ ወንጀል ከብዛቱ የመጣ ዱንያ ላይ ያሉ ባህሮችን በሙሉ ማዕበላቸውን የሚያክል እንኳ ቢሆናል። ዛሊከ ፈድሉላሂ ዩእቲሂ መን የሻእ። ይሄ አላህ ትልቅ የሆነ ረሕመት ስጦታ ነው። እድለ ቢስ ማለት እንዲህ አይነቱን የመልካም አጋጣሚ መጠቀምን ትቶ የማይረባ ወሬ የሚያወራ ሰው ነው። كم جاد من فضله قبل السؤال